ምናምን እኔ ላንተ ያለኝን ስሜትና አንተ ለኔ ያለን ስሜት እናገር ወደ ፍቅር ያዞሩታል ኦኬ የፍቅር ስሜት የለኝም ያልሽ ነው የፍቅር ስሜት የለኝም ያልሽ ነው በሌላ ጊዜ ልትበጣጠስ ልትጨማለቅ ትችላለህ ነገር ግን ዓለሚቱ ልታለቅስ አንድ ሳምንት ሲቀራት አይደለም መበጣጠስ አይደለም መጨማለቅ ኖርማል ሰላምታ ያይን አከፋፈትን አከዳደን ራሱ ደሜን አፍልጦት ልሰድብ ልቦልክ እንዲሁም ከመሬት ተነስ ቸገርኳን ደርሻለሁ በቃ ኤሊቬተር ውስጥ ነው ያለው ደርሻለሁ ተለኝ አንተ ውሸት ነው እሺ ቀረበው ምግብ ላድርገው ልብላው ፊላ ዮንዚማ አንተ ምግብ አስቻለሁ ብላ ነበር እንዴ አንተ ራሱ ሊፍት ውስጥ ነኝ እያልከኝ ነበር እንዴ እንደዚህ እሺ ያቀፍሹስ ልጅ እሱማ ናፍቆት በረታብኝ ናፍቆት ሊገለኝ ነው ስለ ፎቶ አላክልኝ ናፍቆት ብዛት ከፎቶ ጋር ስውል ስተኛ ስነሳ በጣም ፍለርት አረግንና ስንት ዓመት ነው ስለው 23 ዓመት ያለኝ እና በጣም ሄደነ አብሮ አደግ ጓደኛዬ ናት ማለት ነው ከኤሌመንተሪ ድረስ እስከ ሃይ ስኩል እና በሁሉ ቪዲዮዎች ላይ እየገባች ኮሜንት ታረጋለች ኮሜንቷ ምን ቢል ጥሩ ነው ከንፈርሽን አሰራሽው እንዴ ከንፈርሽን ተሰራሽ እንዴ ሰርጀሪ ነው እንዴ ትለኛለች ወይኔ ቤቲ ቤቲ ያኔ ሃይ ስኩል ስንማር ማለት ነው ይሄንን ከንፈር እጂ ለምቦጫም ከንፈሯ ምን ያክላል ምናምን ስትሉት የነበረው ከንፈር ይሄው ቀን መጣና አይ መዳን ያለም ፋሽን አረገው ይሄንን ከንፈር ሚሊዮኖች ከፍለሽ ነው የምትሰሪው አሁን ቤቲ ያልተሰራውትም ያለምቦጫም የተባለው ከንፈር ይሄው ቀን ወጣለት ለማንኛውም የኔ ምድ አደውም እንደ ኮሜንት ከምታረጊ ላፍ አቤት ያኔ መከራዬን ያሳየኝ አስተናጋጅ ነው አይደል ይሄ እንዴት ነው ቆይ አልበለውትም እኮ እንዴት ነው አረ ወዳጄ ታገሰኝ እንዴት ነው እሺ ለነገሩ ሁሌ እንደዛ ነው ማለት አይደል መቼ ይሄ ሰውዬ ዛሬም ሊጨርበኝ ነው ምንድነው ኦኬ እንደዛ ነው ቆይ እጅል ልስጥ እንዴት ቴካው ያርግልኝ ሰው አታውቅም አባቴ ሰረውለት አረ እዚህ አልበላም እንዴት ነው እንዲሁም ግንቦት 2 በጊዮን ሆቴል የተዘጋጀው ቁርጥ ፌስተር የተገኘች አልበላም እንዴ ሊያውም የ1 ኪሎ ስጋ ዋጋ 50% ተችሎልኝ ማለት ነው ከጧቱ 5 ሰዓት እስከ ምሽቱ 5 ሰዓት በያ ይሄው እንደው ቀኑ ሙሉ ስንት ልቀጣ አረ እንዴ አይባልም ደስ ያለ እንዴ ይሄ አያንስም አባ ማለት ያው እሺ እንደ ልጨምር እንዴ ደስ ያለ እንዴ አይባልም ደስ ያለ አባ 200 ብር አያንሳል ምን ሆነ ነው እዚህ ቀኑ ሙሉ እንዴ አባ ያንሳል እሺ አካውንት ንገሪኝ ስንት ልጨምርልህ አባ ኧረ ደስ ያለ ምን ሆነ ነው እንዴ ይባላል ቤተሰብ ያው ቼክ አድርጎ ልኬልሃል 10,000 ብር እንዴ አባ ምን ሆነ ነው እንዴ አንተ ስንት የሰፈር ውሾች እንዴ ልጆች ምናምን እዚህ ስንት ነገር አለ እኮ አንቺ ማታውቂው ስንት ነገር አልፈን መሰለኝ መኪና ስንጠብቅ የነበረው አረ አንተ ከዚህ በላይ ስንት ላክልሽ አረ እንዴ አይባልም ደስ ያለ እንዴ ምን ሆነ ነው አንተ ያው የሚያንሳል ቤተሰብ ስለሆንሽ ችግር የለውም ለማንኛውም ስንት ልቀጣ አረ አንቺ ቤተሰብ ነሽ ደስ ያለሽ በሌላ ጊዜ ልትበጣጠስ ልትጨማለቅ ትችላለህ ነገር ግን ዓለሚቱ ልታለቅስ አንድ ሳምንት ሲቀራት አይደለም መበጣጠስ አይደለም መጨማለቅ ኖርማል ሰላምታ ያይን አከፋፈትን አከዳደን ራሱ ደሜን አፍልጦት ልሰድብ ልቦልክ እንዲሁም ከመሬት ተነስቼ ልዘጋህ እችላለሁ ወር በገባ ለአንድ ሳምንት ውስጥ እቺን ጂኒ ሴትዮ ተዋወቃት እኔም አላውቃትም ለምንድነው ሁሉ ጊዜ አዲስ የምትሆነው ብቦልክ ምን ብል ኃላፊነቱን እኔ አልወስድም አንተ ብቻ ሳትሆን በዙሪያ ይላላችሁ ሰሞኑን ለሚደርስባችሁ ስድብና ብሎክ ስፖንሰሬ ቀይስሬ ናት ከናን እንዴት ነሽ እግዚአብሔር ከናን ታውቂውን ሻላሉ በጣም አርተው ይረታኛን ተሰያራታው እሺ እና ጥያቄ 20 ሰከንድ አለሽ በቴሌቪዥን ከታየሽ በኋላ ምን ደረሰብሽ ምንም አልደረሰብሽ በክር ምን ሊሰራ ይችላል ዳንቴል የሰርከስ ትርኢት የሚያሳዩ ሰዎች ምን ሲጠቀሙ ታያለሽ
ሜካፕ ወይም የተለያዩ አልባሳት። ከ18 ዓመት በታች ለሆኑ ምን ክልክል ነው? መኪና መንዳት። የሴትና የወንድ ተብሎ ምን ሊከፈል ይችላል? ጸጉር ቤት። ጸጉር ቤት። ጸጉር ቤት። በክር ምን ሊሰራ ይችላል? ዳንቴል። ዳንቴል አንደኛው መልስ ነው። የሰርከስ ትርኢት የሚያሳዩ ሰዎች ምን ሲጠቀሙ ታያለሽ? ሜካፕና አልባሳት። ከ18 ዓመት በታች ለሆኑ ምን ክልክል ነው? መኪና መንዳት። መኪና መንዳት። የሴትና የወንድ ተብሎ ምን ሊከፈል ይችላል? ጸጉር ቤት። ወታደር ከትግል ሜዳ ሲመጣ ሚስቱ ቤት ውስጥ 3 ህፃናት አስቀምጣ ጠበቀችው። ያው እንደመጣ አይጠየቅም ብሎ ለቀናት ከቆየ በኋላ በሳምንቱ ጠየቃት። እኔ ምንሽ ውዴ ትልቁ ልጅ መች ነው የተወለደ? ምን ነካ ውዴ? ጦር ሜዳ እያለ መጥቼ አልጠየኩም? ታዲያ የዛ ጊዜ አብረን አልተኛንም? አዎ የዛ ጊዜ ነዋ የተረገዘ። እሺ ልና ትንሽ ቆይቶ እሺ በዳዴ የሚሄደውስ የብሎ ነው። ሆስፒታል በጥይት ተመተህ ልጠይቅህ አልመጣሁም? አዎ ታዲያ የዛን ጊዜ አብረን አልተኛንም? የዛ ጊዜ ነዋ የተረገዘ። ትንሽ ቆይና እሺ ያቀፍሽውስ ልጅ? እሱማ ናፍቆትህ በረታብኝ፣ ናፍቆትህ ሊገለኝ ነው ስል ፎቶ አላክልኝ። ከናፍቆትህ ብዛት ከፎቶ ጋር ስውል ስተኛ ስነሳ 3ኛው ልጅ ተረገዘላ። ባል ደግሞ ባል። አንቺ ሴትዮ ምን ነካሽ? የላኩልሽ እኮ ጉርድ ፎቶ ነው። ከዋሸህ አትማል። አንዱ ስህተት ይበቃል ማለት ይሄ ነው። ይሄ ሰፈር እንዲህ በቀላሉ መገመት ቀላል መስሎ ነው። ይኸውልህ በዚህ መገባመት መንገድ ውስጥ መቼም ተስማምተው ማያውቁ 3 አካላት አሉ እዚህ ሰፈር። መሪ፣ ሹፌርና ተሳፋሪ። ሹፌሩ መቼም ከተሳፋሪዎቹ ጋር ተግባብቶ አያውቅም። ሹፌሩ መግባባቱ ሳያንሰው ተሳፋሪዎቹ ግማሾቹ ወዴት እንደሄዱ የሚጠይቁት ከተሳፈሩ በኋላ ነው። ሌሎቹ ወዴት ይሄዱ ወዴት ይድረሱ ጉዳያቸው አይደለም፣ ሐሳባቸውን ሹፌሩ ላይ ጥለውታል። በመሃል ሹፌሩ በፍጥነት ሲያሽከረክር አንዱ ብድግ ይልና ከተሳፋሪው መሃል የተሳፋሪው መብት ተሟጋች ነኝ የሚለው ሹፌር ቀስ ብለህ እንጂ ልትገለብጣል ልትገለል ነው። ምን ያስቸኩልሃል? ሹፌሩ ሂሱን ውጦ ፍጥነቱን ሲቀንስ ያው የመብት ተሟጋች ድጋሚ ተነስቶ ሰውዬ ምንድን ነው መንገድ ላይ ልታሳድረን ነው እንደ አንተ ሰውዬ? የመብት ተሟጋች ተሳፋሪውን በሙሉ ያሳምጽና ወራጅ ወራጅ ይላል። ተሳፋሪው ምስኪን አይደል? ወራጅ ብሎ ቀስ በቀስ ሲወርድ ሹፌር የመብት ተሟጋችና ረዳት ከሚፈልጉት መድረሻቸው ጋር ይሄዳል። ሰፊው ተሳፋሪስ መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈር። እሺ ቤተሰቦቼ ዛሬ ቤቢ መጣል አስተዋውቃችኋለሁ።
ገንገበት አሁን ነው ያልኩ ግባ ብለሽኛ እንዴ እንትራስ ወደ ዘይድ ቀስራለሽ ግባች ምን ተሳለች ሆና እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው ብስኩት ሲበላ ሪአክሽኑን እናያለን አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎርሰኝ ከርሳ እንጂ ፍቅር በቃ ይቅርታ ይቀጣይ መናት እስካሁን አልተሳካም አሁን አኮርፋለሁ ተባብለኛል እሺ ቆንጆ አረ ተየኔ ቆንጆ ታይ ቆንጂዬ ቆንጆ አንቺ ታመራለሽ እንዴ ቀልድ አይደል እንዴ ምን አጨማለሽ ጨምላቃ እየቀለድን አይደል እንዴ ለቪዲዮ ብለሽ አይደል እንዴ ያኮረብሽው በዛ ታመራለሽ እንዴ ጭባ ነው ቅርብ ሰዓት ነው የበላሁት ማለት በጣም እርቦኛል መብላት ፈልጋለሁ ማለት ሚስት እንዳገለኝ ማለት ፍቅረኛ አለ ወይ ማለት በጣም ደህና ነኝ ማለት በቃ ደህና አይደለሁም ማለት ነው ተው በቃ ማለት አትተው ማለት ነው እንደፈለክ የራስ ጉዳይ ካልኩ ብታረገው ገለሃለሁ ያልኩ የት ነበርክ ካልኩ የት እንደነበርክ አውቃለሁ ማለት ነው እና ይሄንን ላይፍ ለማየት ነበረ 350 ብር አውጥተን ማስክ የገዛ ነው ይሄንን ላይፍ ለማየት ነበር የዛኔ እንደዚህ ምናምን ተሸፍነ ምናምን ነገር ርቀት ጠብቀን ምናምን ይሄንን ላይፍ ለማየት ነበረ ስናሽቃብጥ የነበረው ትዝ ይላችኋል የሁለት ሰው እኮ ነበር ምን ከፍለው ታክሲ ራሱ የኮሮና ሰዓት እንደ ሀገር እኮ ያሽቀበጥ ነው ወገን እንደ ሀገር እኮ ያሽቀበጥ ነው ይሄንን ላይፍ ለማየት ነበረ ሴኒታይዘሩ ምግቡ ምናምን ተስተስ ተደርጎ በቃ አረ እንዳልሞት ምናምን ይሄንን ላይፍ ነው አስታውሳለሁ ዳቦ ምናምን ነገር በቃ አትጠጋ ምናምን እንደ ማይክል ጆርዳን ይወረውርልሃል ትቀልባለህ ምናምን ዋ ለምን ኮሮና ነው በቃ አሽቃበጥን እኮ ሴኒታይዘር ነው 2 ሜትር ምናምን ዋ አትንካኝ ምናምን ይሄንን ላይፍ ለማየት ነበረ እንደ ሀገር ያሽቃበጥ ነው ወይ ጊዜ ኡፍ ዛሬም ደግሞ ሊናገሩኝ ነው እቺ ምን ትመስላለሽ በእናትህ የሰው ምስኩር ይመስላል ብላል ቦጋ አታርግም እንዴ መጨረሻችሁ ነው ከተናገሩኝ ምን ልክልካችሁ አረ በፈጠረሽ አንቺ በዛተላሽ እንዴ አረ ቀራችን አተበላሽ በዚህ መንገድ አምጪ በእናትሽ ታዩኛለሽ እኔማ እናገርናለሁ ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ ታዩኛላችሁ እንግዲህ እነዚህ ልጆች በጣም እየተናገሩኝ ነው እኔ ከአቅሜ በላይ ሆኗል ሂጂና አንድ ነገር ባያቸው ናፈናል አኛን መልቶኝ ነው ምን ይገርምሽ ነው አናጋ ትንቢት ነው መሰለኝ ገብቷል ትንቢት ነው አስኮነኝ ካሁን በኋላ ትናገሯትናሽ ግብዳማ እንደሆነ አሳያለሁ ዝተት ስማችኋል ምናምን እኔ ለአንተ ያለኝን ስሜት እና አንተ ለኔ ያለን ስሜት ስትናገር ወደ ፍቅር ያዞሩታል ኦኬ የፍቅር ስሜት የለኝም እያልሽ ነው የፍቅር ስሜት የለኝም እያልሽ ነው ለምን ደምስቂ እንዴ ዳኒ እሺ አስተያየት ሆነታችሁ እናንተ ፍራጅ ቲጃ ተፈቅረኝ ለምን ደምትሽኮረመኝ ምንድነው የሚባል አባባል አለ የልቡን ሲነግሩት የኮረኮሩት ያክል ይስቃል ይባላል እንደዚህ ያመጡ አይ ድሮ ነበር አሁን ድሮም ነው ኦኬ እና እናስቅ ጥያቄ አልነበረም ዴኩሽ ያው ከሳቅሽ መልሱን አግኝቼዋለሁ እሺ ሌላ ጥያቄ አለሽ እና አትሳቂ ጉድ ፈላ አይ ሲሪየስሊ እኮ ነው ሲሪየስሊ ኦ ማይ ጋድ ኦ ማይ ጋድ አይ አሁን የራሳችን ላይፍ አለን ከዛ ደግሞ እናንተ አብረን የሆነ ላይፍ አለን እና እሱን ነገር ሞር ግልጽ ለማድረግ ስለምንፈልግ ተናግረን ሁላ የማይረዱ ነገር ይገርም ዳኒና ጽጌ ወንድማማቾች ናቸው ወንድምና እህት ናቸው ወይም ደግሞ ፍሬንድ ናቸው ብሎ ማመን ይከብዳቸዋል ለምን እንደሚከብድ አላውቅም የራሳችን የተለያየ ህይወት አለን የራሳችን የተለያየ ፍቅር ህይወት አለን እና እሱን መረዳትና መቀበል አልቻሉምና እንዴት ልናሳምናቸው እንደምንችል አላውቅም እስቲ ወደፊት እንግዲህ እኔ እንዴት ብዬ ማለት ከዚህ በፊትም ተናግረናል አኒቨርሰሪያችንን ያከበርን ጊዜ ተናግረናል እና ጀስት እኔና ዳኒ የፍቅር ግንኙነት ኖሮን ማያውቅም በጀመሪያ
አሁን አስረግጬ መናገር የምፈልገው ነገር ቆሎ ይዘህ ነው የምትዞረው ከዛ በዛውን ሰፈሩን በደንብ አድርገህ ተመሰለው ማለት ነው ችግር የለም ቆሎ ችግር የለም ቆሎ ነው ያለው ቆሎ ስፈልግ ስማራ ባላ ቆሎ ቆሎና አሽተኛ አይሸጥም ለሲለላ ነው እዛሽ መኪና ያካብዳል እንዴ ወርደ በሽቦ ነው ደውሎ ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው እናቱ ጎሞቹን ደርድራ በሳፋል ሷጥባ ስጨርስ ነው ገጥሞ የሚነዳ የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮዘ ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ጃሞን አላጠፋበት እኔ ራሱ 6 ኪሎ ሰደይ ብቻው መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ ነዳጅ ሳልቅ እኮ ጀንጅኖ ነው የሚነዳት ጧት ሲያስነሳት ማለት ነው በቁልፍ አይደለም እንደ ጻል ልጅ ዋየረጨ ነው የሚያስነሳት ክላክስ ሲነፋ እኮ መስታወት ተጠርጋል ጀምሪ ልታወጣ ይቆጠር ደብተሯን እሺ ውዴ ቁጠሪያ ጻፍ አንተ ዳኛ ነህ እዚህ ዘበለ ብራገም በስራ ቃል ያራዳልሽ በስራ ሳቃል ማን ያውጣልሽ ና አውጣላት አንተ ሲዚ እጅን ከፈርክ ለራስ 85 አውጣላት ና አውጣላት እጅን ከፈር የኔ ድማይ ያራዳልሽ ያራዳልሽ አውጣላት እጅን ባዱ ወደ ካሜራ የኔ ዳዝ አሁን